እጅግ አሳሳቢ ክስተት ነው ተብሏል። በእጮኛው ቀነኒ አዱኛ ሞት ተጠርጥረው በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ ላይ አቃቤ ሕግ ክስ ባለመመስረቱ ዋስ መፈታቱን ጠበቃው ሊበን አብዲ ለቢቢሲ አፋን ኦሮሞ ተናግረዋል። ከእጮኛው ሞት በኋላ ለ3 ወራት ያህል በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 2017 ዓ.ም መፈታቱን ጠበቃው ገልጿል። የህግ ባለሙያው ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቤ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ አስተላልፏል ብለዋል። ላለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቤ ሕግ አስተላልፏል ሲሉም ተናግረዋል። ጠበቃው አቃቤ ሕግ የፖሊሱ ምርመራ በደረሰው በ15 ቀናት ውስጥ ክስ በመስረት አለበት፣ ነገር ግን ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰርት ወይም ምርመራውን በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ብሏል። አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናቶች ውስጥ ክስ ካለመሰረተም ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነፃ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውንም ገልጿል። ፍርድ ቤቱ የተጠርጣሪው ጥያቄን ተመልክቶም አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱንም ተናግረዋል። ይህን ተከትሎ የድምፃዊ አንዱዓለም ጎሳን በዋስ የመፈታትን ውሳኔ በተመለከተ የሟች ቀነኒ አባት አቶ አዱኛ ዋቆ ምን አሉ የሚለውን ጉዳይ ዳሰናል። የቀነኒ አባት አቶ አዱኛ ዋቆም እስከዚህ ሰዓት ድረስ ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር አንዳች እንኳን የለም። እንዲሁም በብላሽ 3 ወራት ነግዷል። የልጃችንን ደምም እውነታንም አላገኘንም። ልጄን ለሁለተኛ ጊዜ ነው የገደሉብኝም ብለዋል። ከዚህም በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ሕግ ውስብስብ ነው፣ አቃቤ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለንም። ቀነኒ ፍትህ የተነፈገች ነው። ከጅምሩም አንስቶ የነበረ ነው። እኛን ለማርከም እስካሁን አቆዩት እንጂ ሊለቁት ከፈለጉ ቆይተዋል ሲሉም ተናግረዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከልጃችን እንደሚልቅ የልጁ ታዋቂነት ይበልጣል ሲሉም ገልጸዋል።